በዚህ ደረጃ እነዚህን ሰዎች ወይም እነዚህን ወጣቶች ማሸማቀቅ ለምንድን ነው የተፈለገው? እነዚህ ልጆች ወገናችን ነው ብለው ያቅማቸውን መያዝ ያለባቸውን ስንቅ ይዘው እዛ ቦታ ላይ በአካል ተገኝተው እየረዱ እያየን ነው። እንደዚህ ጋር አንድ ዜጋ ለወገኑ የሚጠበቅበትን ነገር እያረጉ እያየን ነው። ወጣቶች ሆነው ያው ማለት ነው። እና በጣም ብዙ ፎሎወር ያላቸው እነዚህ በሚሊዮን የሚቆጠር ፎሎወር ያላቸው እያንዳንዳቸው ማለት ነውና ለነዛ ፎሎወሮቻቸው ለነዛ ደጋፊዎቻቸው ወዳጆቻቸው ኢንስፓየር እየሆኑ ነው። እነዛ ተከታዮቻቸውም እንዲያረጉ ማለት ነው። ማድረግ ያለባቸውም እንደዛ ነው ደግሞ እና በዚህ ደረጃ ጥፍርሽ ምናምን እያላችሁ የምታሸማቋቸው በተለይ አሜሪካ ነገር የምትኖሩ ሰዎች ምን አስባችሁ ነው ግን እንዴ? በቃ እናንተ ገንዘብ ልካችኋል እኮ ላይ ከነሱም የሚችሉትን እያረጉ ነው። ስለዚህ ተፋቷቸው ነው የምላችሁ። ሌሎቹን ጎበዝ ነው ልትወራቸው የሚገባ የነበረው እንጂ ግዴታ እኮ ያው ማድረግ እንደዛ አሁን በጥፍርሽ እንደዚህ ያረግሽ ምናምን ይሄ ፐርሰናል ነገር ነው። እሷ የራሷ ህሊና የቆሳት እንጂ ደግሞ ምንም ማለት አይደለም። በቃ ኢንስፓየር እዛ ጋር መሄዷ ራሱ ያ ሁሉ ተከታይ ኑሯት እዛ ጋር መሄዷ ለኔ በቂ ነው። ምንም ታርገ ምንም ማለት ነውና አታሸማቋቸው ለማለት ነው። ኢትዮጵያ ያላችሁም ወጣቶች በርቱ ነው የምላችሁ። አንገት እንዳደፉ በርቱ ነው የምላችሁ።